ልንገርና ጥቅሱን ትነግረኛለህ። ወደ ጥያቄ አትሂድ። ቅድም እግዚአብሔርን ቃል አንብበናል። የቅድሙን እኮ ነው እኮ በጣም በሌላ በማንም አጭር ሰዓት ብትሆንም በጸሎት ላይ ነው ያለነው። አሁን እቺ መስመር የጸሎት ሰዓት ናት። አየህ፣ እኔ ለጸሎት የሚመጣ ሰው ብቻ ነው የሚያስተናግደው እንጂ እንዳንተ ጥያቄ ይዞ ለሚመጣ ለሚያሾፈው ለሚቀልዱ አልመልስም። አይ መጽሐፍ ቅዱስ ጥቅስ መጠየቅ ማሾፍ ሆነ ማለት ነው? ኖ እንዴት የሚመልሱት አሉ 24 ሰዓት ቁጭ ብሎ ስለዛ ብቻ የሚያወሩ አሉ። ግን በፊት መጽሐፍ ቅዱስ ላይ የነበሩት እኮ አይደለም መጽሐፍ ቅዱስ ላይ የነበሩት እኮ እውነተኞቹ ነቢያት ሲጠየቁ ይመልሱ ነበረ። እነ ጳውሎስም ደግሞ ሲጠየቁ ይመልሱ ነበረ። ቦታ አለ። እነሱ ጊዜና ቦታ አይመርጡም ነበረ እኮ ለሁሉም በየትኛው ጊዜና በየትኛው ሰዓት ይመልሱ ነበረ። ነብዩን ዛሬ ይለፍ፣ ነብዩን ይለፍ። ጥያቄና የመልስ ውድድር እዚህ ጋር አልመልስም። እኔ የሚያደርገው መጸለይ ነው፣ ወንጌል መስበክ ብቻና ብቻ ነው። በሜዳ ላይ ጥያቄ ከፈለክ በአካልና እኔ ያለው ተዋሳ ነው። ቁጭ ብለን ቸርችን ሆነ ቁጭ ብለን እናወራለን። ከዛ ውጪ 24 ሰዓት ቁጭ ብሎ ወንጌልን ይዞ መከራከር አስፈልግም። ሰላም ነው፣ እንዴት ናችሁ? ደሜዋ እግዚአብሔር ይመስገን። አንዴ ቆይ ደሜዋ፣ ይቅርታ በጣም ፕሮፌት ጸሎት ሲያደርጉ አባታችሁን የሚለውን ጸሎት ለሰው ያደርጋሉ? ለሰው ያደርጋሉ ወይ? አዎ ጸሎት ለሰዎች አደርጋለሁ ስላሉ ነው። አሁን የጸሎት ሰዓት ነው፣ ሰዎች ጸሎት ማድረግበት ሰዓት ነው ስላሉ ለምሳሌ ሰዎች ጸሎት ሲፈልጉ አባታችሁን የሚለውን ጸሎት ያደርጉላቸዋል? እኛ እኮ እናንተ አስቀድማችሁ አባታችን ልትሉ ትችላላችሁ። እኛ ግን ጸሎት ስትጸለይና ፕሮግራም በየቸርቹም ሆነ ሲደረግ መጀመሪያ በአባታችን ተብሎ ሊጀመር ይችላል። ግን በእኛ ያ አንተ የምትለው አባታችን ጸሎት መጨረሻ ላይ ነው የሚጸለይበት። ኦኬ፣ አባታችን የሚለው ጸሎት ላይ መንግስት ትምጣ፣ ፍቃድ በሰማዮች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ደፍተን አታግባ ይላል እና በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል ሲል እሱ ክፍል እንዴት ነው የሚረዱት? እንዴት ትረዳለህ? አሁን ምን ያልክ አንተ ራስህ አንብቤ ወደ ፈተና እንዳንገባ ግልጽ አድርገህ እኮ እየተናገርክ ነው። ሰው ወደ ፈተና ያለ መግባት ከፈለገ በደሉም ይቅር እንዲባል የሚፈልግም ሰው የእግዚአብሔር ቃል ማቴዎስ 5:7 ላይ ያለው ቃል ሄዶ ማንበብ ይቻላል። ይቅርታ አድርግ፣ ልበ ንጹህ የሆኑት እግዚአብሔርን ያዩታል ይላል። ይቅር በለ ወንድም ይላል። ያ ቃል ማስተዋል የሚሰጠው። እሺ ጥያቄ የነበረው ምን መሰለው ፕሮፌት፣ እኛም የበደሉን ይቅር እንደምንል አንተም ይቅር በለን እያልን ነው አይደል? ይቅር እንደ አሁን ወደዛ ባንሄድና ወደዛ ባንሄድ በደንብ ስማ፣ ነገርኩህ። ጥያቄ ስለሆነ አንገት ላይ ያረከው መስቀል ከባድነ ዝቅታና ከፍታ ስጡ እናንተ። ይኸውልህ ስሰማ እዚህ የሚመታ መንፈስ ስላለ ነው የመጣሁት። ይኸው የሚወርቅ መንፈስ ስላለ ይኸውልህ ጨለማ ትውልድን ወደ ስህተት የሚመራ የሚያሾፍ መንፈስ ስላለ ነው ለመምታት ነው የመጣሁት። ረስቼ አይደለም። እኔን ከፍታ ሰጣችሁ ቆርጣችሁ ብትልኩም አገባኝም። እዚህ ውስጥ ያለው ግን ስፕሪቱ ይመታል። የጨለማ መንፈስ ካለ፣ ትውልድን የሚያጨናንቅ ካለ፣ ወደ ስህተት የሚመራ ካለ፣ ትውልድን ወደ ስህተት የሚመራ ካለ ይመታል በኢየሱስ ስም። የጨለማ ስራ ልናፈርስ ገብተናል። ስለዚህ ዛሬ ወደዚህ የመጣ ይህንን የምታዩ የአባተ ብሩካን የተወደዳችሁ
በኢየሱስ ክርስቶስ እምነት ያላችሁ አሁን እንጸልያለሁ ሲጸልይ አሜን የምትሉ በእምነት አሜን ስትሉ ትፈወሳላችሁ። በኢየሱስ ስም ትፈወሳለህ። በኢየሱስ ስም ኦርቶዶክስ ነበሩ በፊት እንደ ፕሮፌት በወደ ነው አይደለም። ኦኬ ከልጅነቱ ጀምሮ ነው ኦርቶዶክስ አይደለም። ኦርቶዶክስ አልነበሩ ሆኖ የማያውቁም አላክ ኦኬ ለምሳሌ ጠየቁት። አሁን አንገቶት ላይ ያሰሩት መስቀል ብዙ ጊዜ በእኛ ቤተክርስቲያን በሰባኪያን አባቶች እንደዚህ ይጠቀሙታል። እሱም መስቀልና ይሄን መስቀል ሲያደርጉ ምንን ሪፕሬዘንት እያደረጉ ነው? መስቀሉስ ምንድነው የሚወክለው? ምንድነው አሁን ይሄ መስቀል ማድረጉት ምንድነው እየነገሩን እየሰበኩን ያሉን? አንድ ሰው መስቀል ሳይ ምንድነው የሚማረው? ምክንያቱም ብዙ ጊዜ መስቀል ይሄ ጥያቄ እንግዲህ ይህንን መልስላለሁ። ለምን መሰለ ልጨርስልዎት አንዴ። ብዙ ጊዜ ይህንን መልሳለሁ ባጭሩ። አትሂድ አንዴ ቆይ ልጨርስልዎት። ብዙ ቦታ አትሂድ። አይ ቆይ ልሄድ ሳይሆን ከመስቀሉ ጋር ያለው ነገር ንገሩት ይሄ ነው። ብዙ ቦታ አትሂድ። እሺ እኛ ስናረግ ብረት አረጋችሁ፣ እንጨት አረጋችሁ፣ ድንጋይ አረጋችሁ እየተባልን ብዙ ጊዜ እንወቀሳለን በፕሮቴስታንት ወንድሞቻችንና እርሶ ደግሞ አሁን ያው መስቀሉን አረገ ማለት እኔ ነኝ የወቀስኩ። እኔ ነው እርሶ አላልኩም። እኔ ነኝ የወቀስኩ። ኧረ እኔ እርሶ አላልኩም፣ ሌሎች ነው ያልኩት። ይኸውልሽ ስማ በደንብ ስማ። እንግዲህ የሚገባበት ቸርች ነግሬሃለሁ። በዚሁ ላይ መስቀል ያለ ተመልከት። መጽሐፍ ቅዱስ ላይ መስቀል ያለ ሰዎች ቸርች ውስጥ ሲገቡ ማሊያ ሲለብሱ መስቀል ያለው ማሊያ ይለብሳሉ። ቄሶችም መልሶ መስቀል ያለውን ልብስ ለብሶ ይቀድሳሉ ማለት ነው። ከዛም አልፎ ፕሮፌት ሐዋርያት ስራን ጠቅሰውልኛል አይደለ? ሐዋርያት ስራ ላይ ጠቅሰውልኝ ምዕራፍ 4ን ጠቅሰውልኛል አይደለ? ሐዋርያቱ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የሰጠ ስም ከሰማይ በታች ሌላ የለምና ብለው የመለሱበት ምክንያት ምን ተጠይቀው ነው? አዳኝ ማን ነው ተብለው ነው? ኦኬ ኢየሱስ ክርስቶስ ማን ነው ተብለው ነው? አንተ ላመጣው ሐሳብ እኮ ነው። አንተ ያመጣው ለሰዎቹም እያስረዳ ያለ የሞቱት ቅዱሳን በምድር ላይ በሕይወት ኖሮ አገልግሎቶቻቸው ጨርሶ የሄዱት ጻድቃኖች የምንላቸው እነሱ በሰማይ ሆኖ ይማልዱልናል እያልክ ነው እያስተማርክ። ጥያቄ ሐዋርያት ስራ ላይ እነሱ ሊያማልዱ አይችሉም ነው እኔ እያልኳን። መልአክም ለአንተ ሊያማልድ አይችልም እያልኩ ነው። አዳኝና አዳኝ ኢየሱስ ክርስቶስ ብቻ ነው። የሚያማልድን በአብ ቀኝ የተቀመጠ አንደኛ ብቸኛው ኢየሱስ ነው። እሺ በጣም ጥሩ። እሺ አንተ ጠይቆት ሌላ ልጠይቆት ይመልሱልኛል። ልጨምር ወይስ ወደ ጥያቄ አንድም? ወደ ጥያቄ አንድም። ጥያቄና መልስ ውድድር አለ ሌላ ቦታ እንጂ ይሄ ጸሎት የምንጸልይበት ወንጌል ተናገር ካልክ እናገራለሁ፣ ጸልይ ካልክ ጸልያለሁ እንጂ መልስና ጥያቄ ውድድር ውስጥ አልገባ። ፕሮፌታችን ሌላ ጊዜ በደንብ በዚህ ጉዳይ እናወራለን። እርስዎ ጸሎት ብቻ ነው የሚያውቁት። ውሃ እንይዝና ሌላ ጊዜ ጸሎት ለሚፈልጉ አብረን እንጸልያለን። አሁን ወንድሞቻችን ይሄን ነገር መጽሐፍ ቅዱስ ከሚያውቁ ጋር እኔ አመሎትን አውቃለሁ። ክርክርን አልወድም። ወንጌል ስበክ ካልክ ሰብካለሁ። ጊዜ ወንጌሉንማ አያውቁትም። ስማ ለሁሉ ወንጌል ሰብካለሁ ስበክ ካልክ፣ ጸሎት ጸልይ ካልክ ጸልያለሁ። ከዛ ውጭ ክርክር ባለው ነገር ላይ ዘግቻለሁ። ተዘግቷል እሱ ፋይል። አሁን የጸሎት መድረክ ነው። አይ ቅድም የሆነ ሰው መጥቶ ቆንጆ ጥያቄ ጠይቆ ነበር። አንድ ሙስሊም መጥቶ አስረዱኝ ቢል እንዴት ነው የሚያስረዱት ለሚለው ወደፊት ተዘጋጅተውበት ይምጡ። አንድ ሙስሊም መጥቶ ወደው ለእኔ ክርስቲያን መሆን እፈልጋለሁ ቢል በምን መልኩ ማስረዳት እንዳለ ትንሽ ከበድ ይላል። ስለዚህ ሌላ ጊዜ ሲገቡ
አብረን ገብተን እኛ ጸሎት ነው የምናደርገው። የሆነ ሙስሊም ከገባብኝ ግን ማስተማር አለብን አይደለ? ግዴታ ነው፣ ግዴታ ነው። አሁን አስተምር በለኛ ለአዲስ ነፍሳት አስተምር በላቸው። ጥቂት ደቂቃ አይ ምን አለ መሰለህ ጥያቄ የሚመልሱ ካልሆነ ትርጉም የለው። ጥያቄ መመለስ አለበት ለማስተማር። ጥያቄው ምንድነው? ይኸውልህ ጥያቄ ይኸው በደንብ ስማ። ጥያቄ እየመለሰ ያለው አሾፊት ውልድ ነው። ልንገርህ አሾፊት ውልድ ናቸው። ነግራለሁ። አይ እዚህ ጋር የተከበሩ አስተማሪዎች ይማልዳሉ፣ ቅዱሳን ይማልዳሉ። ፕሮፌት አንዴ እዚህ የተቀመጡ በነገራችን ላይ አብዛኛዎቹ ብቃት ያላቸው የኦርቶዶክስ አገልጋዮች ናቸው። ስለዚህ በደንብ መጽሐፍ ቅዱስን በማስተዋል የተማሩ ትምህርቱን የሚያውቁ ቃል በቃል መናገር የሚችሉ ናቸው። ሌሎቹ ሊያሸፉ ይችላሉ ከስር ያሉት። እዚህ ያሉት ግን በደንብ አድርገው በመጽሐፍ ቅዱስ በማንኛውም መወያየት የሚችሉ ብቃት ያላቸው ሰዎች ናቸው። ስለዚህ ምን እናደርጋለን? እኔና እርሶ ሌላ ጊዜ ላይ ውሃን እንይዝና ጸሎት ለሚፈልግ አብረን ጸልያለን። አሁን እነሱ ይነጋገሩ። የሆነ የሚጠይቅ ሰው አለ፣ ከሱ ጋር ቢወራ ነው መልካም ብዬ የማስበው። አይሻልም? እንደዛ ይነጋገሩ። ግን አንድ ነገር ላንተም ነግረል ይሻላል። ወጣለሁ ግን አንድ ነገር ተናግሬ ወጣለሁ። ይሆን የእግዚአብሔር ቃል እንዲላል አንደኛ ቆሮንቶስ ምዕራፍ 1 ወንጌል ሲነበብ አንተ አትዘጋም። ጌታ የባረከ ሰው ነህ። ስለዚህ አትዘጋ፣ ሞት አታድርግ፣ ተባረክ። ስለዚህ አንድ ስፍራን ብቤ ነው ይወጣሉ፣ እናንተ ትከተላላችሁ። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 27 ላይ እንደዚህ ይላል፣ ነገር ግን አለ እግዚአብሔር ጥበበኞቹን ያሳፍር ዘንድ አለ የዓለምን ሞኝ ነገርን መረጠ። እግዚአብሔር ብርቶቹን ያሳፍር ዘንድ የዓለምን ደካማ ነገር መረጠ አለ።